ለፍተው ደማቸውን አፍስሰው አጥንታቸውን ከስክሰው ይህን የበላይነትን ለማስከበር የሰሩ የለፉ አባሎቻችን አሉ። እንዲሁም በክልል ኮሚሽን በክልል ጠቅላይ መምሪያ በክልል ፖሊስ ጠቅላይ መምሪያ አማካኝነት ሽልማት የተሰጣቸው አባሎቻችን አሉ። እንዲሁም በእኛም ሽልማቱ በእኛ በኩል መሰጠት መቻል ስላለበት ሽልማቱን የምንሰጣቸው 5 አባላት ይኖሩናል። ይህንን ሽልማት የሚሰጡልን የምስራቅ ጎጃም ዞን ፖሊስ መምሪያ ዋና አዛዥ ኮማንደር ግርማጫንን ወደ መድረክ ሸኙልን። እሺ፣ የመጀመሪያው ሽልማት የሚሰጡልን ሀገሪቱ ከገባችበት አዘቅት ጀምሮ የህግ የበላይነትን ለማስከበር ደከመኝ ሰለቸኝ ሳይሉ እየሰሩ ያሉ እንዲሁም የሀገር መከላከያ ሰራዊት አድማ በተናና ጥምር ጦሩ በቅንጅት ደብረ ኤልያስ ወረዳ ላይ በገባበት ሰዓት ከጠላት እጅ ላይ መሳሪያ ማርከዋል በማምጣት የጠላትን አቅም በማኮሰስ የሚታወቁት የወረዳችን እንቁ ተዋጊያችን ዋና ሳጅን ሀሰን መሐመድን ወደ መድረክ ሸኙ። ሳጅን ሀሰን መሐመድ ከሚደጋላይ ተናንቀው የጦር መሳሪያ ማርከው ያመጡ ጀግና አባላችን ናቸው። የክልል ፖሊስ ኮሚሽን እውቅና ሰጥቷቸዋል። ሁለተኛ ተሸላሚያችን እንግዲህ በተመሳሳይ በጽንፈኛው ቡድን ጉዳት የደረሰባቸው ለጥምር ጦራችን ሎጂስቲክ እያመላለሱ ያለ ወንቅ አካባቢ እንደምታውቁት ጉዳት የደረሰባቸው አባላችን ናቸው። ዋና ሳጅን አስራስ ደመቀ ወደ መድረክ ሸኙ። ካሰው አስማማው እና በሊባኖስ በነበረው ውጊያ ላይ ቆስለው የአካል ጉዳት ያስተናገዱ ግን በሕይወት ያሉ በሕይወት የተረፉ አባላችን ናቸው። እናመሰግናለን። የዋና ሳጅን ምስክር ወረቀትና የ1500 ብር 1000 ብርና 1500 ብር የተሸለማቸው አካላት ፖስታውን እየፈታችሁ አለ። ሰለቼ ሳይሉ ከቲም መሪ እስከ ጋንታ መሪ እስከ ሻምበል መሪ እስከ ሻለቃ ድረስ ሻለቃ ምክትል ሆነው ሲያገለግሉን የነበሩት አሁን ላይ በአመራርነት በስልጠና ወደ ኮሌጅ የገቡ ሳጅን መንግስቱ ዘበናይ ያሉ የሳጅን መንግስቱ ዘበናይ ሐምሌ 26 ጀምሮ በከፍተኛ ትጋትና ቁርጠኝነት ሲታገሉ የነበሩ ጽንፈኛው ቡድን በአካላቸው ላይ ጉዳት አድርሰው ጉዳት ያደረሰባቸው አባላችን ናቸው። በክልል የምስክር ወረቀት ተሸላሚ ናቸው። የክልል የምስክር ወረቀትና የ1500 ብር ተሸላሚ ናቸው። ምክትል ሳጅን ቸሬ በለጠን ወደ መድረክ ሸኙ። ምንድን ነው የክልል የምስክር ወረቀትና የ1500 ብር ተሸላሚ ናቸው። እናመሰግናለን። ጎጃም ዞን ፖሊስ መምሪያ አዛዥ ኮማንደር ግርማን ወደ መድረክ በክብር ተቀበሉ።